ቤተ ክርስቲያን ለእያንዳንዱ ጉዳይ ወቅት አላት። ያለ ወቅት ማንበብ ስለቻለች ብቻ ብድግ ብላ መጽሐፍ አታነብም። ከወቅቱ ከአየር ንብረቱ ከሁኔታዎቹ ጋር ተዛማጅ የሆነ ከጊዜው ጋር ወቅታዊ የሆነ መጽሐፍ ቅዱስ ነው የምታነበው። ቅዱስ ያሬድ በዚህ መልኩ ነው ከትቦ ለቤተ ክርስቲያን ያስቀመጠው እና አሁን ወቅቱ የአረብ ወቅት ነው አይደለ? እስከ መስቀል ድረስ ያለው የአረብ ወቅት ነው። ከመስቀል በኋላ ወደ በረሃማ አካባቢ ደግሞ ነቀላ አጨዳ ይደርሳል። አሁን የአረብ ወቅት ነው። ገበሬዎቹ በማሳው ላይ ምርጥ ዘር የዘራው ሰውዬ ባለቤት ገበሬዎቹ አረም ሊያርሙ ወጡ። ሊያርሙ ሲወጡ ምርጥ ዘር የተዘራበት ማሳ ላይ እንክርዳድ እኩል በኩል ከስንዴው ጋር በቅሎ ተገኘ። እየሰማችሁ ነው? ይሰማችኋል? ንጹሕ ዘር ተዘርቶ የተለቀመ ዘር ተዘርቶ ለአረም ሲወጡ በማሳው መካከል ከስንዴው ጋር እኩል በኩል ሆኖ ያልዘሩት እንክርዳድ ምን ያላሉት እንክርዳድ ታውቃችሁ፣ ኢትዮጵያ ያስቸገረ ነው። ያልዘሩት ታሪክ እየተነገረ ያልተጻፈ ታሪክ እየተወራ ያልዘሩት እንክርዳድ በቅሎ ተገኘ። ገበሬዎቹ ግራ ተጋቡ። ጌታችን የማሳው ባለቤት ማሳውን አለስልሶ አርሶ የዘራውን ንጹሕ ዘር እንደሆነ እናውቃለን። የተበጠረ ለዘር የተመረጠ እንከን የሌለበት እንክርዳድ የሌለበት እንደሆነ እናውቅ ነበረ። አሁን ግን እኩል በኩል እንክርዳዱ ከየት መጣና በቀለ? ምን እናድርግ አሉት። ያችሁ እርምጃ ከመውሰዳቸው በፊት እንክርዳዱን በአረብ ወቅት እንንቀል ከማለታቸው በፊት ወደ ማሳው ባለቤት ሄዱ የዘራውን ለመጠየቅ። ጌታ አሉት። አቤት አላቸው የማሳው ባለቤት። ስትዘራ እናውቃለን፣ ንጹሕ ዘር እንደዘራህ በማሳ ላይ እንክርዳድ እንዳልዘራህ እናውቃለን። የተመረጠ ዘር እንደዘራህ እናውቃለን። ግን አሁን ለአረም ስንወጣ ተቸገርን። ከስንዴው ጋር እኩል በኩል እንክርዳድ በቅሏል። አሁን እንንቀለው ወይስ ምን እናድርግ ብለው ጠየቁት። ምን እናድርግ አሉት። አሁን እንንቀለው ወይስ መፍትሄ ትሰጠናለህ? መቼ ይንቀሉት? ክርስቲያኖች እስኪ ተናገሩ። መቼ ይንቀሉት? ህዝቦቹ ተናገሩ። መቼ ይነቀል ይሄ እንክርዳድ? ኧረ ህዝቦቹ እስኪ እናቶች ብቻ ይሄ እንክርዳድ መቼ ይነቀል? አሁን ይነቀል? መልካም። እሺ አባቶች ይሄ እንክርዳድ መቼ ይነቀል? ጥሩ ነው። የሁላችሁም ሀሳብ ሲታጨድ የሚለው አሉ መጽሐፍ ቅዱስ ስለሚል አሁን የሚለው አሉ ትክክል ነው። እንክርዳድ ቆየም አልቆየም ጥቅም ስለሌለው አይጠቅምም አይደለም። ይሄ የእኛ ዳኝነት ነው። አያችሁ አይደለ? ሁልጊዜ በአምላክ የአሰራር ስራ ውስጥ ጣልቃ የምንገባው ለዚህ ነው። ሁልጊዜ አሁን እኛ እንክርዳዱ አሁን ይነቀል ነው የምንለው። ከኔ ጀምሮ ትክክል ነው። እንክርዳድ ስለማይጠቅም ይነቀል ነው የምንለው። ክፉ ሰው ስናይ ይወገድ ነው የምንለው። ክፉ ሰው ስናይ ይሞት ነው የምንለው። የሰዎች ፍጥ ይሄ ነው። የማሳው ባለቤት በማሳው ላይ የደከመው ስንዴ የዘራው ግን እንዲህ አይደለም ያለው። መጀመሪያ ጌታ ሆይ አንተ የዘራው ስንዴ እንደሆነ እናውቃለን። እንክርዳድ እኩል በኩል በቅሏል። ለምን ይሄ ሊሆን ቻለ ሲሉት ጸራዊ ዘንተ ገብረ አላቸው። ጠላት ይህን አደረገ አላቸው። ማን ይህን አደረገ? ማን? በሌሊት መጥቶ ጠላት ይህን አደረገ። የተወደዳችሁ ይሆናል። ጠላት ያለው ሰው ይተኛል እንዴ? አይተኛም አይደለ? ጠላት ያለው ሰው
አይራራም። እንዴት ይራራል? ከነገደ መላእክት ውስጥ እኮ ነው አባረን በቦታው ላይ የነገሰበት። አይራራልህም። ስለዚህ ጠላት እንዳለን እናውቃለን ማለት ነው። ለዛውም ሰይጣንን አክል ጠላት። ታዲያ ለምን እናንቀላፋለን? ለምን ዋዝኛ በዛ ነው? ይደንቀኛል። ማን አደረገ ሲሉት ምን አለ ክርስቶስ? ጠላት ይህን አደረገ። እኔ ጋር አይደላችሁ ይመስለኛል። ጠላት ምን አደረገ አለ? ጠላት ይህን አደረገ። ጠላት እንክርዳድ ዘራ። እንክርዳድ የፍቅር ማጣት ነው። እንክርዳድ መገዳደል ነው። እንክርዳድ መለያየት ነው። እንክርዳድ ጥላቻ ነው። እንክርዳድ ክፉ ሀሳብ ነው። እንክርዳድ ዘረኝነት ነው። እንክርዳድ ጎጠኝነት ነው። ይህን ማን ዘራብህ? ማን የዘራብህ? እዞቹ ተናገሩ። ማን የዘራብን? ጠላት ይህን አደረገ። ጠላት ይህን ዘራ። የኦርቶዶክሳውያን ባህልና ወግ፣ የኢትዮጵያውያን ባህልና ወግ እንክርዳድነት ነው እንዴ? እንክርዳዳዊ አስተሳሰብ ነበር እንዴ? መጠላላት፣ መለያየት፣ በወንዝ በጎጥ በቋንቋ መከፋፈል፣ የእንክርዳድነት ሀሳብ የኢትዮጵያውያን ነው እንደ ክርስቲያኖች ነው እንዴ? ማን ይህን አደረገ? ማን አደረገ? ጠላት። እግዚአብሔር ጠላትን ያጥፋልን። ይህን ስላችሁ በጉርብትና በተለያየ አጋጣሚ ያኮረፋችሁን ሰው እንዳይመስላችሁ። ጠላትን ምላችሁ የጊዜያዊ መኮራረፍ ነው፣ ቀላል ነው። ክርስቲያኖች አለ ጠላት፣ ይቅርታ የማያውቅ ርኅራኄ የሌለው ክፉ ምቀኛ ጠላት ዲያብሎስ። የጠላት ቅራቱ ጊዜ ይደንቀኛል ነው። ከዚህ ቀደም ነግራችሁ ይሆናል። ሁለት ወንድማማቾች፣ አንደኛው በጣም ባለጸጋ ነው፣ አንደኛው ደግሞ በጣም ክፉ ድሃ ነው። እና ሀብታሙ ወንድሙ ድሃውን እጅግ አብስቶ ይጠላዋል፣ ይጸይፈዋል። የሚበላው፣ የሚጠጣው፣ የሚጫወተው፣ የሚውለው፣ የሚያመሸው ከሀብታሞቹ ጓደኞቹ ጋር ነው፣ ካላቸው ጋር ከሚመነዝሩት ጋር። እና ድሃውን ወንድሙን እጅግ አብስቶ ይጸይፈዋል። እና ያ ድሃ ወንድም ደግሞ የወንድሙ ሎሌ ነው። ጉልበቱን ይበዘብዘዋል ሁልጊዜ። ቤቱ ግን እንዲቃና አይፈልግም። እያችሁ ጠላት ምን እንደሚሰራ እና ሰለቸውና የወንድሙ ባሪያ ሆኖ መኖሩ ሰለቸውና ከሰው ለመነና ማሳ አለው። በሬ እየለመነ በጉልበቱ እየዋለ በሬ እየለመነ እርሻውን አረሰ። ይሄ መናጢ ድሃ ደግሞ ዘንድሮ እርሻውን ራሱ ችሎ የሚያርሰው ከየት አባቱ በሬ ስለምኑ አረሰ፣ ዘር ከየት አባቱ አምጥቶ ሊዘራ ነው እያለ ወንድሙ ያጎበርናል። ዘር ሲደርስ፣ የዘር ወቅት ሲደርስ ምን ይስራ ይሄ ሰውዬ? ወንድሙ እንደሆነ ይጠላዋል። እንዲሰጠው አይፈልግም። እድገቱን አይፈልግም። የእኛን በሕይወት መኖር ሰይጣን አይፈልግም። ክርስቲያኖች የእኛን ከእግዚአብሔር ጋር መኖር ሰይጣን ፈልጎ አያውቅም። የእኛን በክርስትና መለወጥ ሰይጣን ፈልጎት አያውቅም። ነው ወንድሙ የት አባቱ አምጥቶ ይዘራል። ማሳ እንዲሁ ጦሙን ያሳድረዋል እንጂ እያለ ሲጠብቅ ሰው ሁሉ ወጣና ሲዘራ በማዳበሪያ ሞላና አመድ ወጣና ማሳውን ይረጫል። ያድሃ ሰውዬ ሌላ የለውማ። አመድ ይዘሩት ይበቅላል። እንደ ክርስቲያኖች ብቅ ብሎ ሲያየ ወንድምየው ያኛው አመድ እያበነነ ማሳ ላይ ይሄ መናጢ እርጉም ከኔ ሰርቆ ይሆናል እንጂ ነጭ ጤፍ ከየት አምጥቶ ነው የሚዘራው? ከየት አምጥቶ ይዘራል? ሰርቆኝ ይሆናል እንጂ ይሄ ክፉ አለና ቆይ ይሰራለታል። የታባቱ ለዛውም ነጭ ጤፍ ማኛ ሊያመርት አለ። ልክ ሰውየው ዘርቶ ተመልሶ አመዱን አቡኖ ተመልሶ ደክሞት ሲተኛ ጥቁር ጤፍ ቋጥርልኛል ሚስቱ ጭሮ ወጣ። የታባቱ እሱ ነጭ ጤፍ ተመጋቢ አለና ጥቁር ጤፍ ተመርጎ መሰው ዘራ። አይ መድኃኔዓለም ቸርነት! አይ መድኃኔዓለም ቸርነት! ምቀኞቻችንን እንዲህ አድርጎ ወዳጅ ያደርጋል። አያችሁ በገዳ
ይላሉ በዚህ በገድለ ቅዱሳን ላይ ሰይጣን የሚያደርገው ክፋት እንደው በጣም ቢበረታ የገዳማውያኑን የመነኮሳቱን ማዕድ ቤታቸውን ዳቤ የሚያበስሉበትን ንፍሮ የሚቀቅልበትን እየሄደ ይንድባቸዋል። ዝናብ እየዘነበ ምን እያለ የት ላይ ዳቤ ያብስሉ ንፍሮ የት ይቀቅሉ አስቸገራቸው። መጨረሻ ላይ ጸለዩ፣ አለቀሱ ወደ ድንግል ማርያም። ሲያለቅሱ ልክ ሲያፈርስ ቆሞ ተገትሮ እንዲያገኙት አረገችው ድንግል ማርያም። አገኙ። ለዘመናት የዛ ገዳም እንጨት ፈላጭ ውሃ ቀጅ አድርገው ግብር ቤት ገባሪ ሰሪ አድርገው ባሪያ አድርገው አኖሩት ይላል። ድንግል ማርያም ዳርጋ አስገዝታላቸው ጠላትን። እኛ በጠላት ላይ መበርታት ለምንድን ነው ያቃተን ወገኖች? ለምንድን ነው የዛሬ የጠላት ፍላጻ ሁል ጊዜ ለምን ይነድፈናል? ለምን ተልፈሰፈስን ካልን ጸራዊ ዘንተ ገብረ ጠላት ይህን አደረገ። አቅም አሳጣን፣ ፍቅር አሳጣን። ያቸው ጠላት የሰራብን ጠላት ይንሰራ ይላል። እሺ ታዲያ ምን ይደረግ? ጠላት በሌሊት መጥቶ ይህን ካደረገ ይህን ከዘራ ምን ይሻላል? እንንቀለው አሉት። ያውላችሁ ቅድም ያሏችሁ ለዚህ ነው። እኛ ሁል ጊዜ እንደው እግዚአብሔር እኮ እንደው እነገሌን ቢያጠፋ ምን ችግር አለ? እነገሌን ቢያስወግድ አረብነው። ተው አለ ክርስቶስ። ተው አብሮ ይደግ። በመከር ጊዜ አጫጆች ይላካሉ። ቀድመው ክርዳዱን እየነቀሉ እያጨዱ ወደ እሳት ይጥሉታል። ወደ ምን ይጥሉታል? እግዚአብሔር ከዚህ ይሰውራል። ክርስቲያኖች ወደ እሳት ይጥሉታል። ስንዴውን እየመረጡ አጭደው ይሰበስቡታል። በአውድማ ወቅተው ምርቱን አበጥረው ወደ ጎተራዬ ያመጡታል፣ ይሰበስቡታል። ስለዚህ በመከር ጊዜ ሲደርቅ አለ እኛ በደለኞች ነን። በጣም ሰው እግዚአብሔርን አሳዝነናል። ታዲያ ይሄ ከሆነ ለምን ባለንበት የእድሜ ክልል ለምን አልተነቀልንም? ሰዎች ላይ የምንፈርድ ከሆነ የተወደዳችሁ ይመናል። እግዚአብሔር አይችልም እንዴ? ይችላል አይደለ? ስለዚህ እንክርዳዱ አሁን ይነቀል ወይ ብለው ጠየቁት። አይደለ ተውት። በዓለም ላይ ኃጢአተኞች ለምን በዙ? ከስንዴው ጋር አብረው እንዲያድጉ ተፈቅዶላቸው ግን የመጨረሻው ምንድን ነው ካለ አጫጆቹ ቅዱሳን መላእክት እነ ቅዱስ ሚካኤል መጥተው በሚለዩ ሰዓት ነፍሱ ከስጋው በሚለይ ሰዓት ወደ የት ይጣላናል? ወደ እቶነ እሳት። እግዚአብሔር ከዚህ ይሰውራል። በዚህ አጋጣሚ የማያልፍ ዘላለማዊ የሆነ እሳት እንዳለ በላይኛው ቤት ፍርድ እንዳለ መጽሐፍ ቅዱስ አበክሮ ይነግረናል ማለት ነው። ስለዚህ ኃላፊ በሆነው ዓለም የማያልፍ ጸጸት ተሸክመን እንዳንሄድ ጥንቃቄ ማድረግ ይጠበቅብናል። ክርስቲያኖች ጥንቃቄ ማድረግ። የተወደዳችሁ ይመናል። ጠላትን አደረገ ለክርስቶስ የጠላትን ክፉ ሐሳብ፣ የጠላትን አለመተኛት፣ የጠላትን ክፉ ሴራ ጠንቅቆ ስለሚያውቅ ጠላት ነው ይሄን ያደረገው አለ። መቼ? በሌሊት መጥቶ መጽሐፍ ቅዱስ ምን ይላል? ሰው ሌባ የሚመጣበትን ሰዓት ቢያውቅ ኑሮ ባለቤት ባልተኛ፣ ቤቱን ባልቆፈሩ፣ ንብረቱን ባልዘረፉ ነበረ። አገር ሰላም ነው ብሎ ይተኛል። ሌቦች ባልተጠበቀ ሰዓት መጥተው አጥሩን ይሰብራሉ፣ ቤቱን ይበረብራሉ። ያችሁ ተወዳችሁ ማለት አንደኛው ሌባ የተባለ ክፉ ጠላት ዲያብሎስ ነው። ከእግዚአብሔር ክብር የሚያራቁተን ክርስቲያናዊ ማንነታችንን የሚሰርቀን የሚነጥቀን ከእግዚአብሔር ክብር ለይቶ ዝቅ የሚያደርገን የሚያዋርደን ዘላለማዊ መንግስቱን የሚያሳጣን እሱ ጠላት ትናንት በጠላትነት በእብሪት ጥሎት የወጣውን የሚገርመው እኮ ዲያብሎስ እኮ ክፉ ምቀኛ ሆኖ ነው እንጂ ገነትን እኮ ያባረረው እኮ አልነበረም። በራሱ እኮ ነው ጥሎት የወጣው። ጠግቦ አምላክ ካልሆን አይመቸኝም በገነት መኖር ብሎ ያቸው
አሉ ኢትዮጵያ ውስጥ። አሁን ይገርማቸዋል። ምቀኝነት ተቆራኝቷቸው አለቃቸው ያለ ዲያብሎሳዊ አስተሳሰብ የተቆራኛቸው አያሳዝኑ? እምቢ አለ። አይመቸኝም ገነት አምላክ ካልተባልሁ ካልተሰገደልኝ በገነት አልኖርም ብሎ አመፅ አስነሳ። አመፀ። በራሱ ጊዜ ያመፀ ሰው ደግሞ ቤተ መንግስት አካባቢ ቀመጠም ጊዜ ማለት ነው። ጫካ ነው የሚገባው አይደለም፣ በረሃ ነው የሚገባው። አመፀና ከገነት ከተማ ወጣ። ያባረረው የነካው ሳይኖር አይ አንተ ከጠገብ አንተ ከጠላኸው ይሄን ቦታ አለና ክብር ይግባውና ድንግል ማርያም ኢየሱስ ክርስቶስ እኔና እናንተን በሱ ቦታ ቁጭ አደረገን። ጠላትነት የተጀመረው እዚህ ላይ ነው። እኔ ብጠላው እኔ ባልወደውም እኔ ጠግቤ ትቼው ብወጣ ለምን ሰው ይቀመጥበታል? እያችሁ እንዲህ አይነት ሰዎች አሉ አይደል? ለምን ሰዎች ይኖራሉ ኢትዮጵያ ውስጥ? ለምን ክርስቲያኖች ይበዛሉ በቤተ ክርስቲያን ውስጥ ብለው የሚጨንቃቸው ዲያብሎሳዊ አመለካከት ያላቸው ሰዎች በጣም ብዙ ናቸው። ለምን አለና ጥላቸውን ቀጠለ። እንደምንም ብሎ ተሳክቶለት በብዙ ጥረት በገነት የተቀመጠውን በወንበር የተቀመጠውን ሰው አዋርዶ ጥሎ ከእግዚአብሔር ለየ። የሚገርማቸው የሰይጣንና የአዳም ልዩነታቸው ምንድን ነው ልበል? ሰይጣን አምላክ ሆናለሁ ብሎ ነው ከእግዚአብሔር ጋር የተጣለው። አዳምም አምላክ ሆናለሁ ብሎ ነው ከእግዚአብሔር ጋር የተጣለው። በደላቸው ይመሳሰላል አይደለም? የሚለያቸው ምንድን ነው ካል እንግዲህ ከሰይጣን ሀሳብ እንዴት መለየት መቻል አለብን የሚለውን መውሰድ አለብን። ልዩነታቸው የአዳምና የዲያብሎስ ልዩነታቸው ምንድን ነው ካል ዲያብሎስ ከሳተ ከወደቀ ከእግዚአብሔር ጋር ከተጣላ በኋላ የጸጸት ልቡና የሚባል ፍጹም አልነበረውም። ምን አልነበረው? የይቅርታ ህሊና ፍጹም አልነበረው። እየሰማችሁ ነው? የይቅርታ ህሊና አላችሁ? ከበዳችሁ እንደቃሉ የይቅርታ ህሊና አለ። ዲያብሎስ የይቅርታ ህሊና የለውም። አዳም ግን እግዚአብሔርን እንደበደለ እንዳሳዘነ ሲያውቅ አለቀሰ። መሸነፉን ማመን እኮ ትልቅ ነገር ነው ክርስቲያኖች። ዲያብሎስ ተሸንፎ ወድቋል። እምቢ ከመላእክቱ ጋር ሰይፍን ማዘዛለሁ አለ ከነ ቅዱስ ሚካኤል ጋር። ሁለተኛው ውርደት ተዋርዶ በቅዱስ ሚካኤል ክንፍ ተቀጥቅጦ ወደ ጥልቁ ተጣለ። አዳም በወደቀበት ረግረግ ውስጥ ሆኖ አነባ፣ አለቀሰ። ጌታዬ በድያለሁ፣ ተሳስቻለሁ፣ ፍጡር ሆኜ ፈጣሪ ካልሆንኩ ብዬ ሳይገባኝ አምላክ መሆን አለብኝ ብዬ የማልችለውን የማላደርገውን እሆናለሁ ብዬ ነው የተዋረዱት። አንተ ይቅር ባይ ነህ፣ እባክህ ይቅር በለኝ ብሎ አለቀሰ። በአዳምና በሰይጣን መካከል ልዩነት አለ የለም? ይቅርታ ላይ ነው አለ ልዩነቱ ያለው። የመጀመሪያው ስህተት ተመሳሳይ ነው። ሁለቱም አምላክነትን ሽተው ነው። በይቅርታ ህሊና ግን አዳም ተሽሎ ተገኘ። እንዲህማ ከዲያብሎስ የተሻለ አመለካከት ካለ፣ እንዲህማ የይቅርታ ህሊና ካለ፣ እንዲህማ የሚጸጸት ልቡና ካለ፣ ለዛውም በቀል አይደለም የምምርህ ተወልጄ ስጋህን ለብሼ ሙቼልህ ቀራንዮ ላይ ተንጠልጥዬ ሜዳህ ላይ ድቄ ነው እንጂ አንተ ያየኸው መከራ እኔ ተጎናጽፌው ነው እንጂ እንዲሁ በቀላሉ አይደለም ማለት አልገባል። ፍቅር ይግባውና መድኃኒዓለም አያችሁ ክርስቲያኖች፣ የይቅርታ ህሊና የይቅርታ ህሊና የይቅርታ ህሊና የሌለው ሰው ጸራዊ ዘንተ ገብረ ሰይጣን ጠላት ይህን አደረገ ነው። እንግዲህ የሰማችሁ ነው አይደለም? የይቅርታ ህሊና የሌለው ሰው ጠላት ይህን አደረገ። ጠላት ደግሞ ፍጹም ይቅርታ አያውቅም። ጠላት የይቅርታ ህሊና የለውም። ጠላት የተባለው ደግሞ ማን ነው ብያቸዋለሁ? ማን ነው? ዲያብሎስ ሰይጣን። እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው።
ኢትዮጵያዊ ማንነታችንን የነጠቀ ክርስቲያዊ ክብራችንን